አሁን ሀዋን ታስፈቅዳላችሁ አታስፈቅዱ? አዎ ይሄ ነው የምላችሁ። እች ልጅ አሁንም እያለቀሰች ነው። እች ልጅ ሀዋን አስፈቅዳችሁ ወደ ኢትዮጵያ እንድወስዳት። ሰላም ሰላም ኢንታ ዋይን ማጁን ኢንታ ኪልፊኒስ ማለት ነው። ጀማል ሁሴን እጅግ በጣም ስላናደደኝ በሱ ጉዳይ ነው የመጣሁት። በጣም ተናድጃለሁ የምር ማለት ነው። ይች ልጅ የማያውቃት የለም። ሶጃና ትባላለች። የጀማል አፍቃሪ ናት። ጀማል ቲክቶክ ላይ እንትን በሚልበት ይሄው እንደምታዩት በእኛ ሀገር ባህል፣ በሀገር ልብስ፣ በእኛ ሰንደቅ ዓላማ ልብሷ በሙሉ የኛ ሀገር ነው ማለት ነው። እና ጀማልን በጣም ነው የምታፈቅረው። ታውቃላችሁ ሁላችሁም። ጀማል ሀገር ቤት ሲገባ ራሱ እጅግ በጣም ስታለቅስ ስታሳዝን ነበር ማለት ነው። እና ጀማልም እስር ቤት በነበረበት ጊዜ ለጀማል በጣም ብዙ ፍትህ ስትጠይቅ የሆነ ነገር ኢትዮጵያ ላይ ከተፈጠረ እሷም አብራኛ ጋር ፍትህ ስትጠይቃለች፣ ታለቅሳለች። ብዙ ነገር የምትል ልጅ ናት። እጅግ በጣም ጀግና ማለት ነው። እና ጀማል ሀገር ሲገባ በጣም ስታለቅስ ነበረ። እኔንም ውሰደኝ እያለች ማለት ነው። አናግረኝ ወይ ውሰደኝ እያለች ስታለቅስ አይተናታል ሁላችንም። ከዛ በኋላ ደግሞ ጀማል የተወሰነ ጊዜ ቆይቶ አገባ። ጀማል አገባ ሲሏት እጅግ በጣም አለቀሰች ማለት ነው። አዘነች። እና ጀማልን ብዙዎቹ እባክህ መልስ ስጣት፣ የሆነ ነገር በላት ምናምን ብለው ለጀማል ሲነግሩት ነበረ። ከዛ ጀማል አልሰማም፣ በቃ መልስም አልሰጥም፣ አላናገርም፣ የሆነ ነገር በቃ ምናምን ምን አገባችሁ ሲጀመር እኔ ወንድ ልጅ ነኝ፣ ይሄ ሴት ልጅ ከመቼ ወዲህ ነው ወኛ ሀገር ጠይቃ ምናምን እያለ ብዙ ነገር እንዳለ ሁላችሁም ታውቃላችሁ። እና እስር ቤት እያለ ብዙ ነገር ሆናለታለች። ሀቂቃ በጣም ብዙ ነገር ማለት ነው። ድምጽ ሆናለታለች፣ የተለያየ ነገር ሆናለች። እና ሲያገባ ያው አልደብቋል፣ አልተናገረም። ለሁላችንም ያው አዲስ ነው እሱ ልጅ መኖሩና ማግባቱ ማንም አያውቅም። ለምን እሷ ጋር አብሮ በፊት ይጨፍር ነበር፣ የተለያየ ነገር ያደርግ ነበር ማለት ነው። እና ትናንትና ላይ እጅግ በጣም ገረመኝ። መልስ ስጣት ለሶጃና ሲባል መልስ አልሰጥም፣ ምን አገባኝ፣ ለምን ገደል አትገባም፣ እስከ አብዱ ወሎ ድረስ ሁላ ብዙ ሰው ሲሰድበው ነበር። አብዱ ወሎን ራሱ ማለት ነው። ለምን መልስ እንዲሰጥ አታደርገውም፣ ለምን አታሳዘናችሁም ወይ ምናምን እያሉ እና አብዱ ወሎ ራሱ ምን ነው እኔ ያገናኝቻለሁኝ ወይ ለምን እንደዚህ ታደርጋላችሁ እያለ ሲል ነበርና መልስ ስጣት ምናምን ሲባል መልስ አልሰጥም፣ ምን አገባኝ እያለ ሲል ነበር። ትናንትና ላይ የእሷን ፎቶ ለጥፎ የኔ ጀግና ሚስት እና ሚስቴን አስፈቅዱና ወደ ኢትዮጵያ አምጡልኝ እባካችሁን፣ ይቺ ልጅ በጣም እያለቀሰችና አሁንም በፍቅር እየተጎዳች ትገኛለች፣ ወደ ኢትዮጵያ እንድትመጣ አድርጉልኝ እና ሚስቴን አናግሯት ብሎ ትናንትና ሲሳለቅና ሲገለፍጥ አየሁት ማለት ነው። በጣም ገረመኝ ወላሂ የምር ስሬስሊ ነው የምላችሁና አንዳንዴ የሆነ ምን ማለት አላቅም። ያቀን ይሁን ሳናቅ ይሁን የምናጠፋቸው ጥፋቶች አሉ፣ የምንሰራቸው ስህተቶች አሉ። አሁን እንደዚህ ይደረጋሉ። በፊት ላይ ከእሷ ጋር የሰራውን ቪዲዮ በሙሉ አጥፍቷል። ሚስቱ ሚዲያ ላይ ካወጣ በኋላ ድጋሚ አሁን የእሷን ፎቶ ለጥፎ እሷ ታይዋለች። በቲክቶክም በተለያየ ሶሻል ሚዲያ በዩቲዩብም በሁሉም ትከታተሏለች። ጀማልም ማለት ነው። በጣም በሚያሳዝን ሁኔታ ነው የምታለቅሰው። እና ሚስቴን ጠይቁና ወደ ሀገር ትግባልኝ ብሎ ትናንትና ላይ ሲያወራ በጣም ታለቅሳለች። በፍቅሬ ተጎድታለች። ምን ነው መፈቀር በኔ የተጀመረው አልክ? ምን ነው መፈቀር ለአንተ ብርቄ ነው አልክ? በጣም ነው የሚያዳብረው ማለት ነው የምር። አንተ ደግሞ በቃ ሚስት አግብተሃል አይደለ? ሀላስ ሚስትህን ይዘሃል፣ አርፋ ተቀመጥ። ምንኛ ምን አገባንኛ? ያኔ ለሰው ስነ ልቦና ራሱ መጨነቅ አለብህ ማለት ነው ጀማል። ወላሂ ይቺ ልጅ አሁን ያንተን ፎቶ አለጥፈህ ምናምን ስታይ ምን ያክል ልቧ እንደሚሰበር ወይስ አፍቅርህ አታውቅም ማለት አፍቅርህ ታላወቅ ላታውቀው ትችላለህ ማለት ነው። ስሜቱን አታውቀውም። ነገር ግን አፍቅርህ እንኳን ባታውቅ ራሱ ለሰው ማለት ሰው ምን ይታዘበኛል ብለህ ልትል ይገባል ማለት ነው። ትናንትና በአንተ ፍቅር ስታለቅስና ስታዝን አንድ መልስ ያልሰጣሃት ዛሬ በእሷ እንትን መሸቀል በጣም ይደብራል። ደግሞ አብራት ሀበሻ አለች ማለት ነው፣ ኢትዮጵያዊ አብራት የምትሰራ እና እሱ አሁን ያልከውን ቃላት በሙሉ ትነግራታለች። ገብቷል? ወይም ደግሞ ቪዲዮህን አስተርጉማ በጎግል ልሰማው ትችላለች። ሚስቴን አስፈቅዱና ሚስቴ ፈቅዳለች ምን ትላላችሁ? ወደ ሀገር እንዲገባ ምን ትሉኛላችሁ? አሁንም በፍቅር እየተሰቃይተ ይገኛለች። መጀመሪያ መልስ ስጣት ስትባል አልሰጥም ያልክ ሰውዬ አሁን ላይ ወተክ እኔ በነገራችን ላይ ያው ሴቶችን ምለው ነገር አለ። የፈለገ ነገር ወንድ ልጅን ብታፈቅሩ፣ የፈለገ ነገር ወንድ ልጅን ብትወዱ ወድሃለው የሆነ ማለት እናንተ አስቀድማችሁ የፍቅር ጥያቄ ወይ የሆነ ነገር አክት እንዳታሳዩ ምለው ብዙ ጊዜ ለዚህ ነው።
ወንድ ልጅ ወደድኩ ወይ ተወድና ምን ከተባለ ኩራቱ በጣም መከራ ነው። እና ጀማል ይሄ በጣም ካንተ አይጠበቅም፣ ወላሂ ካንተ አይጠበቅም። መጀመሪያ እሷ ጋራ ስትዘል ነበር ትዳር እንደሌለህ ልጅ እንደሌለህ ሆነ በሜሴንጀር እንደምታወራት ሁሉን ነገር አንድ ጊዜ ሚዲያ ላይ አውጥታብክ ነበር ማለት ነው። ነገር ግን አሁን ትዳር ይዣለሁ ብለሃል፣ ልጅ ይዣለሁ ብለሃል። ሀላስ ትዳርህና ልጅህን እየመራህ ነው አይደል? እኛ ምን አገባን? አሁን ወተክ ወደ ኢትዮጵያ ተምጣለኝ። አረ በሰው ስሜት አትቀለድ። የምር ትንሽ እህት አለህ ማለት ነው። እህት ሊኖርህ ይችላል። እህት ባይኖርህ እንኳን ሚስት አለክ። ሚስት ባይኖርህ እንኳን ልጅ አለህ። ገብቷል? በነዛ ላይ ሊደርስ ይችላል። ይቺ ልጅ እኮ አንተን ከመውደድ አልፋ የሀገር ፍቅር አድሮባታል ማለት ነው። ልብሷን በሙሉ ብታዩት የኢትዮጵያ ነው። እያንዳንዱን ታውቃላችሁ፣ ቲክቶክ የምትጠቀሙ ሰዎች እያንዳንዱን ነገር የምታደርገው በእኛ እንትን ነው ማለት ነው። የሆነ ነገር እንኳን ወለጋ ላይ ራሱ ችግር ሲፈጠር ፎቶዋን ዘቅዝቀው ሲሰርዋት ነበር። በጣም በሚያሳዝን ሁኔታ የኛዎቹ መቼም የማይገቡበት ቦታ የላቸውም። የሷን ፎቶ ዘቅዝቀው በጣም ሲሰርዋት ነበረ። ለምን ለወለጋ ፍትህ ጠየቅሽ ብለው ማለት ነው። በጣም እይታ ያላት ልጅና በጣም ቲክቶክ ላይ ቫይራል የምትወል ልጅ ናት ማለት ነው። እና ፎቶ ምናምን አድርጋ እጇን ወደ ላይ አስራ ወለጋ ብላ ጽፋ እያለቀሰች ድምጽ ስትጠይቅ እና ዘረኞች ያው ፎቶዋን ዘቅዝቀው ሲሰርዋት ነበረ። ምን አባቷ ገባት እያሉ ማለት ነው። እና አሁንም ጀማል የሰራኸው ስህተት በጣም አሳፋሪ ነው። እኔ በጣም ካንተ ማልጠብቀው ነው ወላሂ። መጀመሪያ ላይ ያን ሁሉ ስትሆን እንደዛ እስር ቤት ሆነህ ቴንኪው ማለት ነበረብህ። እንደውም ቪዲዮ ሰርታ ማለት ነው። እኛ መቼም ያለፍንበትን ነገር አንድ ጊዜ ካለፍን እንረሳለን። የሆነ ጊዜ የዋለልን ሰው ወይ ደግሞ ለኛ ያደረገልንን ሰው ያን ሰው እንረሳዋለን እንጂ አንተ እንዳውም ይቺ ልጅ እስር ቤት እያለህ ብዙ ነገር ሆናለች ወላሂ። እጅግ በጣም ለብዙ ለሱ ብቻ ሳይሆን ለብዙ ኢትዮጵያውያኖች እስረኞች በጣም ማለት ድምጽ ሆናለታለች። እና ሀገር ከገባም በኋላ ቴንኪው አመሰግናለሁ ስላደረግሽልኝ መልካም ነገር ብለህ መስራት ነበረብህ። ያ ይቀርና ደግሞ መልስ ስጣት ስትባል እንኳን ራሱ ልጅና ሚስትህን አውጥተህ ስታሳይ እጅግ በጣም ነው ያለቀሰችው። ሁላችንም ያንን ቪዲዮ አይተናል። ምንም ችግር የለውም አንተ ልጅ ቢኖርህም ውሰደኝ እያለች ስታለቅስ አይተናል። ይቺ ልጅ አሁን ቆርጦላታል። ደህና በሰላም ሀገር እየኖረች ቆርጦላት እየኖረች በቃ እንዳገባህ ተስፋ ቆርጣ እየኖረች በፊት ላይ ቲክቶክ ላይ አብረሃት የጨፈርከውና ልቧን የሰበርከው ይበቃሃል። አሁን ደግሞ እሷን ፎቶ ለጥፈህና የእሷን እንትን አድርገህ ቪዲዮ መስራት ሚስቴን አስፈቅጄ ወደ ኢትዮጵያ ላምጣት ወይ ምን ትሉኛላችሁ? እኛ ምን አገባን ባንተ ህይወት። ስትፈልግ አምጣት፣ ስትፈልግ አታምጣት። ነገር ግን በሰው ህይወት ላይ አትቀልጅ። በጣም ይደብራል። ምንም ዜጋ ባትሆን እንኳን ራሱ ምንም የፈለገ ነገር አላቃተም ስለማላቃት ለምን የራሷ ጉዳይ ብትል እንኳን ቤተሰብ እህት ወንድም የተለያየ ሴት ልጆች ሴትም ወልደሃል፣ ሚስትህም ሴት ናትና በጣም ያሳፈራል። አንደኛ ነገር በቃ እሷ አላቅም ኢትዮጵያዊ እንኳን ባትሆን ሰው ከሆንክ እንደ ሰው ይሰማሃል። ገብቶ ካለ አይደለ አንድ ሰው ከሆነ ያኔ ማንም እዚህ አሁን ይችላል የኛ ዜጋ ሆና ወይ ምናምን አይደለም፣ ግን ሴት ስለሆንኩኝ እንደ አንድ ሴት እኔ ይመለከተኛል። እንደዚህ እያለቀሰች እናንተን እያለች አይተካት እኔ ምን አገባኝ ለምን ገደል አትገባም እያልክ የነበርከው ሰው ዛሬ ግን የሷን ፎቶና የሷን እንትን አድርገህ ለመሸቀል ወይም ደግሞ የሷን ልብ ለመስበር ይሄን ያክል ማድረግ አሳፋሪ ነው። ካንተ አይጠበቅም እንደ አንድ ትልቅ ቻናል እና ትልቅ ሚዲያ እንዳለው ሰው ማለት ነው። እኔ የምር ኮሜንታተሮች ምን አገባሽ ምናምን ልትሉኝ ትችላላችሁ። ነገር ግን በጣም ስለደበረኝ ነው። ለምን ሴት ልጅ ናት። ነገ ጧት ላይ በሱ እህት ወይም ደግሞ በሱ ሚስት ላይ እንደማይደርስ ምን ያውቃል? መጀመሪያ ላይ ሰው አብሮ ሲጨፍር የተለያየ ነገር ሲያደርግ ሚስት እንደሌለው መስሎ ነገር ግን በኋላ ሚስቱና ልጁን ይዞ ወጣ። ኦኬ እሱም ይሁን። ነገር ግን አሁን ላይ ደግሞ የሷን ፎቶ ለጥፈህ እንደገና እንደ አዲስ ልጅቷ እንድታለቅስና እንድትሰበር አንገቷን እንድትደፋ ማድረግ የለብህም። ይሄ በጣም ይደብራል። አላቅም ኮሜንታተሮች የተሰማችሁ እናንተም ኮሜንት ላይ አስቀምጡልኝ። ለምን መደረግ የለበትም። በቃ አንተ ሚስትና ልጅህን ይዘሃል። ለትዳርህ ክብር ይኖርህ። ትዳርህን አክብረህ መኖር አለብህ።